አመት ቤተሰቦች እንዴት ናችሁ? በዛሬ ቪዲዮአችን ላይ በ35,000 ብር አዲስ እቃ ገዝቻለሁ። ያንን እቃ አንቦክስ የምናደርግ ይሆናል። እንዲሁም ያው እውነት ለመናገር አንቦክስ አድርጌዋለሁ፣ ግን ቢሆንም ለእናንተ ለሰብስክራይበሮቼ ምን እንደገዛው ማሳየት አለብኝ። እንግዲህ ከአንድ ወር የዩቲዩብ እረፍት በኋላ ነው ወደ ዩቲዩብ የተመለስኩትና ለየት ባለ ለምን በአዲስ ቪዲዮ አልመጣላችሁም ብዬ እና አንድ ወር ሙሉ ለምን እንደ ቪዲዮ እንዳልሰራው ስነግራችሁ አንደኛ ምክንያት የሚሆነው ምንድነው? ስንፍናችን ነው። በጣም ሰንፈናል። ዩቲዩብ እየሰራን አይደለም። ግን ዩቲዩብ የማልሰራበትን ምክንያት በራሴ ያው ለስንፍናችሁ ምክንያት ተሰጥቷላችሁ። ስልኬ እያጠራልኝ አይደለም በሚል እና የሆነ በዛ ምክንያት ነበር። ግን ይሄን ያህልም ያው ተምኔሉ ላይ አይታችሁታል። የገዛሁትን ሲመስለኝ ገዝቻለሁና ይሄን ያህል ፋንሲ ነገር አይደለም፣ ግን ያስታግስልኛል። እስከዛ አሪፍ ነገር እስከገዛ ብዬ አዲስ ስልክ ገዝተናል። 35,000 ብር ባይዘው በጀት ሊሆን የማይባል ስልክ ነው። ግን አይፎን ምናምን እስከገዛ ድረስ በዛ የምንቀጥል ይሆናል። ፒስ አውት። አሁንም ይቻማችሁ፣ ማዘሯ ይመችሽ። እና ያው በጀት ሊባል የማይችል ጽድት ያለ ስልክ ገዝተናል። ያው በእርግጠኝነት ይሄን ስልክ ከቀየርኩ ካሁን በኋላ የምገዛው ስልክ አንድና አንድ የሚኖር 15 ፕሮ ማክስ እገዛለሁ። ይሄን ስልክ ከቀየርኩት ቀጥታ የምገዛው የሚኖረው 15 ፕሮ ማክስ ነው። ለማንኛውም ስልኩን ላሳያችሁ፣ በጣም ነው የተመቸኝ። ለማንኛውም አሁንም ደግሜ እላለሁ፣ ማዘሯ ሸራውት ይመችሽ። ማዘሯ ትለይብናለች። ማዘሯ ናት የገዛችልን። ስልኩን ላሳያችሁ። ይሄው ሳምሰንግ ጋላክሲ A17 ነው። በጣም የሚያምር ኮንዲሽን ያለው ቦዲው ማለት ነው። ያው ኒውን አዲሱን የገዛሁት አዲሱ እስከ 35,000 ብር ነው የገዛሁት። 37 38 ይላሉ፣ ግን እኔ ተከራክሬ በ35,000 ብር ገዝተነዋል። በጣም ስልኩ በቃ የሆነ እንትን ከሳምሰንግ አልትራ ስልኮችን የያዛችሁ ነው የሚያስመስለው። እንዲህ በጣም ፍሬሙ አልሙኒየም ነው፣ ከኋላው ግላስ ነው። እንደምታዩት ላይ በጣም እየታያችሁ ላይሆን ይችላል። በጣም ጽድት ያለ ስልክ ነው። ውስጡም አሪፍ ነገሮችን ያስጠቅማችኋል። ይሄን ላግ ምናምን አያስቸግራችሁም። ፏ ብሎ ነው የሚሰራው። ናይስ ስልክ ገዝቼዋለሁ። በቀጣይ እርግጠኛ ሆኜ ጠብቁኝ። 15 ፕሮ ማክስ ቃሌ ነው እገዛለሁ። በ15 ፕሮ ማክስ ዩቲዩብ የምንሰራ ይሆናል። በቅርብ ቀን ካሚንግሱን ጠብቁኝ። ለአሁኑ ግን እስከዛው በA17 የምንጠቀም ይሆናል። ለማንኛውም የዛሬው ቪዲዮ ይሄን ይመስል ነበር። ቀጣይ ጽድት ባሉ ቪዲዮዎች እስከምንገናኝ መልካም ጊዜ። ፒስ አውት። ይመቻችሁ።